አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ አዲስ ቤታችን መርቁልን። እንግዲህ ተከራይቼ ልወጣ ነው ያልኳችሁ ላሳያችሁ በቁም ነገር። አያችሁት? ምርጥ እንትን ቦታ አለው። መግዛት የምትፈልጉ ልጆች ካላችሁ እቺ ማናት? ያቁኛል ብዬ አስባለሁ። አንቺ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ የሮዚ ቤተሰቦች እንግዲህ ታቁኛላችሁ ብዬ አስባለሁ። ሮዚ ቤት ሄጄ ቪዲዮ ሰርተናል። እንግዲህ ዛሬም በድጋሚ ተገናኝተናል። ግን የተገናኘንበት አጋጣሚ እሷ ትነግራቸዋለች። አዎ የመጣሁበት ምክንያት ምርቅ ቤቴ እንድታዩ ማለት ነው። ብስሚላህ እና ውዲቶቼ ቤት ፈልጌ ወደ ስልጥቅበት መጥቻለሁ። እሷ ጋር እንግዲህ ያው ስልጥቅበት ስለምትኖር ታውቃለች ብዬ መጥቻለሁ። እንግዲህ አለ ሞልቷል ብለኛለች። ከፈለሽ ከኔም ጋር አንድ ክላስ ተከራይተሽ ኖሪያለሽ፣ ካልሆነም ደግሞ አንድ ክላስ የኖርሽ ደግሞ ያው ትልቅ መኖሪያ ለብቻሽ ትፈልጊያለሽ ብለኛለች። ይቃየን እንግዲህ አጫጭኜ ወደዚህ እመጣለሁ። ያው እንደታውቁታላችሁ ከባለቤቴ ግጭ ነበረ። ያው ቤትሽ ለቀሽ ለምን ትወጪያለሽ? ቤት አትቀመጪ ያላችሁ ልጆች ነበራችሁ። ያው የራሴ ውስጤን ፍላጎት ነው ለቅቄ መውጣበትን ምክንያት አለኝ። ክራም የፈለኩበት ምክንያት አለኝ ማለት ሁሉ ነገር ሚዲያ አይወጣም። ያው ቤቴ የት ይሄዳል? ያው መቼስ የዛሬ ወንዶች እንደምታዩትን ሳትወልዱም ባትወልዱም ያው ያለው ነገር ተካፋይ እንደምትሆኑ ታውቁታላችሁ አይደል? ስለዚህ ሄዶ ያው ግማሽ ይደርሰኛል፣ ግማሽ ለሱ ይኖራል ማለት ነው። ግማሽም ያው እንትን ቤቱን የሰራውበትን ቦታ አለ። ያን ተካፍለን እንኖራለን። እስከዛ ድረስ ከተመለሰ ይመለሳል፣ ካልተመለሰ ደግሞ በዛ ይቀጥላል ኪራዬ ማለት ነው። እንግዲህ ምን ያለሽ እንግዲህ ሮዚ ሀቂቃ ጠንካራ ልጅ ነችና ዛሬ ያው በአንዳንድ ነገሮች ነገረችኝ። እንደዚህ ከባለቤቴ ጥሩ አይደለንምና ቤት ፈልጋለሁ፣ ቤቴን ለቅቄ ልወጣ ነው ስትለኝ እውነት ለመናገር እናንተ በኮሜንት ልክ እንዳላችኋትም አይቆይ ትንሽ ብትረጋጊ ምናምን የሚለውን ነገር ብያለሁ። ግን ደግሞ አንዳንድ ነገሮችን ስትነግረኝ በቃ ብትወጣ ያኔ ፍላጎቷም ስለሆነ ብዬ ያው አሁን ዛሬ እኛ ጋር አርፋ የተወሰነ ጊዜ ክራይ ቤት ፈልገን አግኝተን እስከምትወጣ እቃዋን ምናምን አምጣታ እንትን እንደምትሆን ያው ባለፈው ቪዲዮ እንደነገረቻችሁም አንዳንድ ነገሮች እንድትወጣ ከቤት አስገድደዋታል መሰለኝና አንዳንድ ነገሮች ነጫውታይ ነበረ። ሀቂቃ ያለውን ሁኔታ ስትነግረኝ እኔም እጅጉን እንትን ብሎኛል። ይሄ መለየት መካፈሉ ማስፈላጊ አይደለም፣ ሰብር አድርጊ ታገሺ ምናምን ብዬ ነበረ። ታውቁታላችሁ በቃ በጣም ይከብዳል እና ምንም ማለት አልቻልኩም። እንግዲህ ዛሬ ደግሞ ላገኝሽም ተባብለን እሷን ወደ ቅበት መታ ነበር ቤት ክራይ በመፈለግ። ስለዚህ እንገናኝና እስኪ ያለውን ነገር ላዋራት ብዬ ነው። እስኪ በቃ ከዛ እኔም ላዋራት ስፈልግ ቪዲዮ እንያዝ ብለን ቪዲዮ ማያዝ ጀመርን። እናንተም እስኪ ምንድነው የምትሏት? ደግሞ ቪውን ቀንሳችኋል መሰለኝ፣ አበረታቷት፣ ሼር አድርጉ፣ ላይክ አድርጉላት ስትጀምሩት ቪዲዮ። ምክንያቱም ሮዛ ጠንካራ ናት። የሷን ቻናል ሰብስክራይብ በማድረጋችሁ የምትጠቀሙት ጥንካሬ እዚህ ከመጣን በአረብ ሀገር የምንኖር እህቶች ብዙ ነገር እናሳልፋለን። ሀቂቃ ከፍ ዝቅታ። እሷ ግን ልጆች አሉባት፣ ቤት አለባት፣ ብዙ ነገሯን እንትን ብላ ወጣ እያስተማራችን ነው። ብዙ ፕራንክም የተለያዩ ነገሮችንም እናያለን። የሷን ቪዲዮ ስናይ ግን እውነት ለመናገር እንዴት ጠንክረን መስራት እንዳለብን፣ እንዴት መጠንከር እንዳለብን፣ ስለ ትዳር፣ ስለ ልጆች ብዙ ነገሮችን መማር እንችላለን። በተረፈ ደግሞ ጠንካራ እህታችን ስለሆነች እሷን የምናበረታታት በአንድ ነገር ነው። እቃዎችን ታደርሳለች። እሷን እቃዎች በማዘዝ የምትፈልጉት የቤት እቃ ሊሆን ይችላል። ይሄ ምንጣፎች፣ ፍራሽ ከነማጥለቂያው ምናምን ብዙ ነገሮችን ታሰራለች። እሱንም እያዘዛችኋት ስራ እንድትሰራ። ሌላውና ዋነኛው ደግሞ የምታግዟት ነገር ምንድነው? ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታግዟት ማለት ነው የምፈልገው። እኔ ወላሂ በጣም ጥንካሬዋ ይገርመኛልና እንበይ እሺ አለ ዝም ብሎ ነው ድምጽ የሰማው ነው። ችግር የለም። እና ውዲቶቼ ምን ለማለት ፈልጌ ነው፣ እኔ ፕራንክ ነገሮች በቪዲዮ ሰርቻለሁ። ግን አሁን ከሱ ጋር ለይቼ መውጣበትን ምክንያትን ምናልባት እስኪ ከእንትን ከተባለ ብዬ ነው።
ከተመለሰ ብዬ ነው። ለምን ብትል ማለት ነው አንድ ነገር ቁጭ ብላችሁ እሱን ነገር እንትን ስትሉ ሁሌ ጭቅጭቅ ሁሉ እንትን ነገር ሰው አምጥቼ ብዙ ነገር እንትን ብየዋለሁ፣ ግን ሊመለስ አይቻልም። ስለዚህ ይሄን ምክንያት ደግሞ ምንም የት ነገር የለም። ሁሉም ነገርን እቃዬን ጭኜ መጥቼ ወራቤን ቦታ ፈላልጌ ነበረ። በነገራችን ላይ ወራቤ በጣም እንደ ከስልጥቅበት በቃ እንደውም ከቡታጀራ ይልቅ ወራቤ በጣም እሳት ነው እንትኑ ክራው ማለት ነው። ከዛ እኔ ከማገኛትን ከምሰራትን አንፃር ልጆች አሉ እንደምታዩት ነው። ከሱ ይልቅን ከስልጥቅበት ይሻለኛል ብዬ ነው። በዚህ አጋጣሚ ያው እዚህ መታችሁ የምትከራዩ ልጆች ካላችሁ ቆንጆ ግቢ በተመጣጣኛ ዋጋ አለ ኪራ እንትኑ ስልጢ ማለት ነው። ይሻላል፣ ኖሮም ራሱ ቀለል ይላል። ከወራቤ ይሻላል። ወራቤ እኮ ወላሂ ምግብ ልብላ ብላችሁ ወታችሁ ካፌ ብትገቡ ሁሉ ነገር በጣም ውድ ነው። ስለዚህ ስልጥቅበት ማለት እሷ ያለችበት ቦታ በጣም ቆንጆ ቤቶች አሉ። እኔም ሌሎ ቤት አይቼ ነበረ፣ ግን እስከዛ ድረስን አንድ ክላስ እኔ ጋር ተከራይተሽ ከዛ በኋላ እስኪ ከባለቤትሽ ላይ ተወያይተሽን መተሽን ትቀመጫለሽ፣ ከዛ በኋላ አንድ ግቢ ትገቢያለሽ ብላኝ ያው ከካሜራ ጀርባ ብዙ ነገር ተወያይተን ነው ካሜራ ያስኩትን ማለት ነው። ስለዚህ በዚህ አጋጣሚ ኪራ ከምትከራዩ እዚህ ከቡታጀራ መታችሁ ስልጥቅበት ገብታችሁ ብትከራዩ ቆንጆ ግቢዎች አሉ። አይቻለሁ ከአንድ 3-4 ግቢ ማለት ነው። ብራቸውም ያን ያክል አይደለም። በቃ ተከራያችሁ በለው 4000 ብር 3000 ብር እና ያን ያክል ይሆናል። ከዛ በላይ ምንም የለውም። አሁን 3000 4000 ብር ይዛችሁ ሱቅ ብትሄዱ ምንም የምታመጡበት ነገር የለም። እና ያው በዚህ አጋጣሚም ደግሞ ተጠቀሙበት ለማለት ነው ቪዲዮ ያስኩትን። ያለሽ ነገር ምከራችሁ ምን ትያለሽ? አይ እኔ አሁን ላይ ቻናልሽን እያየሁ ነበር ሰሞኑን ማለት ነው። ቻናሉን ሳይ ትንሽ ቀነሰ። ለምን አንቺ ደግሞ እየጣርሽ ነው እየሰራሽ ነው ቪዲዮዎችን እና ብዙም እየሰራው አይደለም። ቻናልሽ ቀዝቀዝ ሲል እኮ አሰሪም አብዛኛው ደግሞ ያው እነሱ የሚወዱትን ያው ከሱ ከባለቤቴ ጋር ሲመጣ እይታ አለው። ግን እሱ ደግሞ በቃ ብዙ ሰው ምክር ከውጭ እንትን አትስራ ምናምን ያሉት ነው መሰለኝ። ሰው መቼ ሰው ይወድልሻል እንዴ? ሰው ሰርተ ስትኖር እኮ ማንም ሰው እኮ እንትን አይደልሽም፣ ወዳጅ አይኖርልሽም። ያን ደግሞ ምን ማድረግ አለብሽ? አንቺን ዝም ብለሽን ለዛ ሰው ጥንካሬ ነበር። ያው እሱ አለማወቅ ቀሳርከሽ እንትን ማለት በቃ እኔ ብዙ ነገር ከውስጥ እንትን ብዬ ነበር፣ ሊመለስ አልቻለም። በቃ ከዛ የኔ አማራጭ ምንድነው? ቤት መልቀቅ መውጣት ነው። ከዛ ከተመለሰ ይመለሳል። ሽማግሌ ማመጣውት እንትና ሌላኝ አልቻለም። ቤት ለቅቄ ከወጣው ደግሞ በቃ ሊመለስ ይችላል። በዛ አጋጣሚ ነው ብዬ ነው። ካልተመለሰም ደግሞ ያለ ነገር ተካፍለን መበተን ነው። ህይወት ይቀጥላል። ሁሌ በጭቅጭቅ እኮ የሚሰሩትን በረካ አይኖረውም እኮ። የሚታመጡትም ብዙ ነገር ቢኖር ደስታ ከሌላችሁ ፍቅር ከሌላችሁ ደስታ ከሌላ ብትበሉ ቢኖራችሁ ምንም ፋይዳ የለውም። የቤት ሰላም ከምንም በላይ የቤት ሰላም ሲኖርሽ ሰርተሽ ታገኛለሽ። ሰላም ሲኖርሽ ወጥተሽ ስትገቢ ምንም ነገር ባይሰጥሽ ራሱ ሰላም ነው። ሰላም ያስፈልጋል። የሆነ ነገር ተፈጥሮ ደግሞ በንግግር ቁጭ ብላችሁ አውርታችሁ መፍታት ካልቻላችሁ እሱ ከባድ ነው አልኩሽ እኮ። እና ሁሉም ነገር አላ ያስተካክለው ማለት ነው። ዱአ አድርጉልኝ። ለቻናሌ ደግሞ ማስታወቂያ አታሳልፉትን፣ አዳምጡትን። በይመቻችሁ ከፍታችሁ ላይክ አድርጋችሁ ከፍታችሁ ታው። ለምን? ምክንያቱም ለኔ ይጠቅመኛል። ያው እኔ እናንተ ስደትን በጣም ነው የሚያስጠላችሁ አይደል? የልጆች በታትኝ ልምጣ ብዬ ስላችሁ ታይ ልጆችሽን አሳድጊ ያላችሁ ነበረ። ስለዚህ ለልጆች በታትናችሁ ስትሄዱ የሰው ሀገር በጣም ከባድ ነው እንደምታዩት ነው። እና የዛሬው ቪዲዮአችን ይሄን ይመስላል። በሷ ቻናል ደግሞ አሳድጓት እንግዲህ እሷንም እንደምታዩት ነው። ቻናሉ በጣም እየቀዘቀዘ ነው። ለአሁን እኮ ከሌላ ወንድ ተጋድፋይ ፕራንክ ምናምን መስራት አቅቶን አይደለም። ለውሸት ብር ለውሸት እንትን ምን ያደርጋል በማለት ነው እንጂ አንዳንድ ወንድ እኮ ቀያየረሽ መስራት አያቅተሽም። ብቻ የዛሬው ቪዲዮአችን ይሄን ይመስላል። ሰላም አለይኩም።